ሰላም እንዴት ናችሁ? ዝናሽ ነኝ። ዛሬ አንድ ተረት ልነግራችሁ ነው የመጣሁት። ይህን ተረት የሰማሁት በባለፈው የሆነች ሴትዮ ቃለ መጠይቅ ተደርጎላትኝ የተናገረችው ተረት ነው። ትልቅ መልእክት ያለው ተረት ነው። በዕብራይስጥ ነው ተረቱ የተተረተው። እኔ ግን በአማርኛ ተርጉሜ ልንገራችሁ ብዬ ነው። ተረቱም እንዲህ ይላል። ተረቱ የሚተርከው ስለ አንድ ንጉሥ ነው። ለልጁ ለልዕልቷ ባል ስለሚፈልግ ንጉሥ ነው እና አዋጅ አወጣ፣ አዋጅ አወጀ። ለልጄ ባል የሚሆን ወንድ በሙሉ መጦ ራሱን መግለጽ ይችላልኝ ብሎ አዋጅ ያውጃልኝ እና በዛ አዋጅ መሰረት በጣም ብዙ ሸበላ የሆኑ ወንዶች፣ ጀግና የሆኑ ወንዶች፣ በጣም ብዙ ወንዶች ይመጣሉ። ከዛ መሃል ማን ይመጣልኝ? የእንስሶች ንጉሥ አንበሳ። አንበሳ ይመጣና እኔም እንደ ሌሎች ወንዶች ለልዕልቷ ባል የመሆን አቅም አለኝ ብሎ ለንጉሱ መጥቶ ይነግረዋልኝ። ንጉሱም ምን ይላልኝ? ችግር የለም ባል መሆን ከፈለክ የመሆን አቅም አለ፣ ግን ያንን ባል ለመሆን ከፈለክ ልዕልቷ በንጉስ ቤት ያደገች ቀብጣ ያደገች ሴት ናትኝና ጎፈሬህ በጣም ያስፈራታልኝ። ስለዚህ ለምን ጎፈሬህን ተላጭተህ አትመጣም ይለዋልኝ። ንጉሱም እንደዛ ካለው በኋላ አንበሳው ይሄድና ጎፈሬውን እንዳለ ተቆርጦ ተላጭቶ ይመጣልኝ። ከዛ ንጉሱ ምን ይለዋልኝ? እሺ አሁን ጎፈሬህን ስለተላጨኸው ለልዕልቷ ባል መሆን ትችላለህ፣ ግን ይለዋል። ግን አንድ ትንሽዬ ነገር አለች ይለዋል። እሺ እሱስ ምንድን ነው ሲለው ንጉሱ ብድግ ያደርግና ልዕልቷ እንደነገርኩህ ንጉስ ቤት ያደገች ናትኝ። ስለዚህ እነዚህ ትልልቅ ጥርሶችህ ያስፈሯታል። ስለዚህ ጥርሶችን አውልቀሃቸውና ይለዋል። ከዛ እሺ ብሎ ሂዶ እንዳለ ጥርሶቹን አውልቆ ይመጣል። ከዛ ንጉሱ ፊት ሲቀርብና ይሄው ንጉስ ሆይ የጠየከኝን በሙሉ አድርጌልሃለሁና አሁን የልዕልቷ ባል መሆን እችላለሁ ወይ ብሎ ይጠይቀዋል። ንጉሱ ምን ይለዋል? ችግር የለም ለልዕልቷ ባል መሆን ትችላለህ፣ ግን አንዲት ትንሽዬ ልታስወግዳት የምፈልገው ነገር አለ ይለዋል። እሺ እሱም ምንድን ነው ሲለው እየው እግሬ ላይ ያሉት ጥፍሮች ያማምራሉ፣ ጥሩዎች ናቸው፣ ግን ለልዕልቷ